እንዴት ናችሁ? ሰላም ናችሁ? ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት ውላችሁ እንዴት ነበረ? የስራ ማዳም እንዴት ነበር? ማዳም ቤት እያላችሁ ውጭ ሀገር እያላችሁ እንዴት ነበራችሁ? ሰላም ነው ወይ? እኔ እኮ በጣም የገረመኝንም እንዲሁ ታውቃላችሁ፣ ታሪካችሁን ብትናገሩ ሰዎች እኔን ታሪክ ብናገርሳ ምን ትለኛላችሁ? አሁን እንደዚህ መስዬ እናንተ ፊት ለፊት የምቀመጡ ሴትዮ ብቻዬን ብቸኝነት ተሰምቶኛል ብዬ ማለት ነው ብነግራችሁ ምን ትለኛላችሁ? ወላሂ ላዝም ይኸው እኔ አንድ ነገር ልንገራችሁ፣ በጣም ያስጠላል ህይወት። ለምንድን ነው የሚያስጠላሽ አትሉኝም? ከልጆቼ ርቄ ወይ ልጆቼ ያለ እናትና ያለ አባት ያደገችው አንዳንድ ሰው እኔ እንደዚህ ሆኜ ኧረ እኔ ምንም ታሪኬን ብነግራችሁ እኔ ወድቄ ማለት ነው አንድ ብር አጥቼ የሆነ ጊዜ በእግር ወዴት እየሄድኩ ነበር። ዛሬ ግን አልሐምዱሊላህ ረብል ዓለሚን ሰርቼ ይኸው ምን ኖር ነው እየኖርኩ ነው። ብቸገርም ስራ እንደመሰለ ነገር የለም። ቤተሰብ ችግራችሁ ሚዲያ ላይ ሁል ጊዜ አታውሩ። ብታወሩ ደግሞ በትክክል እኔ አሁን ብትጠይቁኝ ማለት ነው በትክክል በልጅነቴ ጀምሬ ምን እንደሆንኩት ምን እንደተቸገርኩት ንንገራችሁ። በጣም ማለት ነው በጣም ወላሂ አታልቅሱ። ችግራችሁ ሚዲያ ላይ አታውጡ። አንዳንዴ ዝቅ በሉና አንዳንዴ ስሩና ከዛ በኋላ ችግር ምን እንደሆነ ይታላችሁ። አንዳንዴ መውደቅ፣ መክሰር፣ መነሳት፣ ስትወርቂ ጊዜ ስታጭ ጊዜ ማን አጠገቤሽ እንደሌለ፣ ዘመድ አጠገቤሽ እንደሌለ፣ አንቺ ብር ያለሽ ሰዓት ላይ ሁሉ ሰው ይወድሻል። ብር ያለሽ ሰዓት ላይ ሁሉ ሰው በቃ ማሚዬ ማሚ እንደዛ ነው የሚባለው ስሙ የምትጠራሩት ማለት ነው። ብር ስታጪ ደግሞ ሁሉ ሰው ፊት ያዞርሻል። አንቺ እሷ ቤት ከሄድሽ ሌባ ነሽ። እሷ ጋር ብዙ ነገር አይቻለሁ እኔ ብዙ ነገር። እኔ ባታምኑኝ ማለት ነው 10 ቀን ያለ ምግብ አድሬ ያውቃለሁ። ቤት ውስጥ የተኛው ያለ ምግብ ማለት ግን ውሃ ጠጣለሁ 10 ቀን። ብር የለኝም ሰው ጋር ብር አለኝ ሰው ያስገባለሁ ብሎ እኔ ግን 10 ቀኑ ውሃ እየጠጣው የሆነ ቆሏለች ቀምሳለሁ ወይ አልቀምስም በቃ ተኛለሁ። በቃ ተነስቼ ሽንት ቤት እጄ ውሃዬን ጠጥቼ ከዛ ፊት ጥብ አድርጌ ቤት ውስጥ ሞባይል አለን ታችሁ ጎረግራለሁ። ያ ሞባይል ከተሸጠ ደግሞ እኔ አእምሮዬን አጣለሁ ማለት ነው። ያ ሞባይል ለእኔ ወንድም እህት እናት እንትን ነበረኝ፣ ብዙ ነገሬ ነበረኝ። ፍቅረኛ ባሌ ልጆቼ ነበረኝ ያ ሞባይል ማለት ነው። መጨረሻ ላይ ያ ሞባይል ሲሸጥ ባዶ እጄን መቅረቴ ነው ቀረኝ